ስለዚህ ወያኔ የኤርትራን ሰራዊት ትግራይ እንዲገባ የጋበዘው እነሱ ናቸው። ጋብዞ ግን የኢትዮጵያ ሰራዊት ነው ያስገባው የሚለውን ነገር እንደ ፕሮፓጋንዳ ተጠቅመውበታል። ኤርትራ መንግስት ራሱን ለመከላከል ገባ። ወያኔ በአፉ ና ግባ አላለውም። በሮኬቶቹ ጋበዘው፣ ገባ። ከገባ በኋላስ የኢትዮጵያ መንግስት የኤርትራ መንግስትን ጋብዞ ከኤርትራ መንግስት ጋር ወጋን የሚል ነገር በዓለም ላይ እንዲህ አይነት ስዕል እንዲፈጠር ጥረት አድርገዋል። የፍቅር ሀገር ከተገኘማ ካችነው ማደር የኤርትራ ሰራዊትን ማን ነው ጋብዞ ያስገባው ነገር የሚለው እሱን ከመመለሴ በፊት አንዳንድ ትንሽ ወደ ኋላ ብለን የመጀመሪያው ጥያቄ ሰሜን ዕዝ ሲጠቃ የነበረውን ነገር ፕላኑ ላይ አንዳንድ ነገር ለማለት ፈልጌ ነው። እንግዲህ እነዚህ የወያኔ ሚሊሻ የሚመሩ ሰዎች ኢትዮጵያ በነበሩበት ሰዓት ጀነራል የሚባሉና ማዋጋት አትችሉም ተብለው የወጡ ናቸው። አብዛኛዎቹ ከአንድ ሁለት ሰዎች በስተቀር ሁሉም የወጡና ነጋዴዎች ናቸው። ሁለተኛ ቢሊየነሮች ናቸው። ነግደው ግን አይደለም። ይሄ መታወቅ አለበት። የስኳር ፕሮጀክት እና ይሄ ማን ነው የሚባለው ይሄ ክንፈዳኛው የነበረበት ሜቴክን በሞኖፖሊ የያዙ እና ከነሱ በላይ ሌላ ሰው የማይሰራበት እና ከዛ ስራ ሰራን ብለው ያገኙ ወታደር የነበሩ ግን ደግሞ የጀነራልነት ማዕረግ ተሰጥቷቸው አትችሉም ተብሎ የወጡ ናቸው። አሁን እንደዚህ ቀንድ አብቅሎ የትግራይ ህዝብ መዋጋት አለበት ብሎ እብድሻ መስሎ የሚሮጠው አትችልም ተብሎ የወጣ ናቸው። አብዛኛዎቹን እኔ መርቻቸዋለሁ። ሌሎቹን ደግሞ ወንድሜና አለቃዬ ጀነራል አበባ መርቷቸዋል። በተጨማሪ ማርሻልም እንደዚሁ የመራቸው ሰዎች ናቸው። እናውቃቸዋለን። ሁሉንም እንዴት ነው የሚያዋጉት፣ እንዴት ነው ዲሲፕሊናቸው የመሳሰሉት። ወደ ወረደ እኔ ጋ ነው የነበረው። ኮሎኔል ነው፣ እኔ ሜጀር ጀነራል ሆኜ እሱን ስሙን ለማንሳት የፈለኩት ያለ ቦታው ትልቅ ቦታ ስለያዘ ስሙን ማንሳት ያስፈልጋል ብዬ ነው። ስለዚህ እነዚህ ሰዎች የውጊያ እቅድ በሚያወጡበት ጊዜ ያላሰቡት ነገር አለ። ውጊያ እንዴት ይወጣል እዚህ ያልዘረዝርላቸው ምክንያቱም ጊዜ ስለሌለ። ነገር ግን በአንድ ውጊያ እቅድ ውስጥ ብዙ ነገሮች ይታያሉ፣ ቀዳዳዎች ማለት ነው። ለምሳሌ የሰሜን ዕዝን በምናጠቃበት ጊዜ የኤርትራ ድንበር የሚባለው ክፍት ነው። ስለዚህ እኛ ደግሞ ከኤርትራ መንግስት ጋር አልጀርስ ላይ በተደረገው ስምምነት ነፍሳቸውን ይማርና መለስ ዜናዊ ከኢሳያስ አፈወርቂ ጋር በተገናኙበት ወቅት ስምምነት ሲፈጥሩ ወደ ዓለም አቀፍ ፍርድ ቤት እንሄዳለን። ዓለም አቀፍ ፍርድ ቤት ሁለት ነው ይላሉ። ወደ አንዱ ሄደዋል። ኤኒዌይ ይግባኝ የሌለው ፍርድ ነው መሰጠት ያለበት ብሎ ፕሮፖዝ ያደረገው የኛው ጠቅላይ ሚኒስትር ነው። ስለዚህ ይሄ ከሆነ በኋላ ዲማርኬሽን አልተሰራም በኢትዮጵያና በኤርትራ መካከል። አሁንም ውሳኔ ተወሰነ። ያ እኛ ባድመ የኛ ነው የተባለው ሌሊቱን ሙሉ ሲያስጨፍሩን አድረው እኛ ወታደሮች ነንና ህጉንም እንትኑንም አናቅም እነ ስዩም መስፍን ሲያስጨፍሩን አድረውና የጭፈራው ድካም ሳይለቀን ጠዋት ተነሱና ባድመ ለኤርትራ ተወሰነ የሚል ነገር አመጡ። ምን ሆናችሁ ነው የተወሰነው? እንደ በቃ ይሄ ህጉ ወሰነላቸው። ከዛ በኋላ አሁንም ነፍሳቸውን ይማርና በመለስ ዜናዊ 4 ነው 6 ነጥብ እንነጋገር እንድናድርግ የሚል ነገር ተፈጠረና ለ20 ምናምን አመት በዛ
ቀጠለ። አሁን ሰሜን 9 እግረኛ ክፍለ ጦርና 4 ሜካናይዝድ ክፍለ ጦር እዛ በሚኖርበት ጊዜ ወደ 60 እንኳን አይሆንም 40 የሚሆን ረጅም ርቀት 155 የሚባል መድፍና ይሄ 100 300 200 እና 150 የሚሄድ ሮኬት እዛ በነበረበት ሰዓት ይሄን ሁሉ ይዞ ሰሜን ዕዝን በሚንመታበት ጊዜ የኤርትራ መንግስት ሰራዊት ምን እርምጃ ይወስዳል የሚል ነገር አልታየም። ድንበሩ ክፍት ይሆናልና ያ ባድሜ የኛ ነው የሚሉትን በአልጀርስ ይሁን በሌላ ቦታ የተወሰነላቸውንና በመለስ ዜናዊ እንዋይ ፕሮግራም ለውይይት ያልቀረበውና ዲማርኬሽኑ ያልተሰራው ነገር በኤርትራ ይያዛልና ምን እናርግ የሚል ነገር አልያዙ። እሱን ክፍት አደረጉት። ሰሜን ዕዝን አጥቅተው እሱን ክፍት አደረጉት። ይሄ ክፍት ከሆነ በኋላ ሰሜን ዕዝ ምንድነው የሆነው? ሲመታ ወደ ኤርትራ ነው የተገለበጠው። እየተዋጋ ወደ ኤርትራ ነው የወጣው። መሳሪያዎቹ ተወስደዋል። የሚችለውን ይዘው ወጥተዋል። የነፍስ ወከፉንና ታንኮችን መድፎችን መሳብ አይችልም። በሙሉ መድፎቹ ተወስደዋል። ከታንኮቹ አንድ 50 የሚሆኑትን ይዘው ወጥተዋል። የነፍስ ወከፍ መሳሪያ ያለው ዙ 23 ምናምን ይሄን ይዞ ወጣ። ይሄን ይዞ ከወጣ በኋላ ምንድነው ስራቸው? ይሄንን ትተው ወደ አዲስ አበባ መገስገስ ነው። አዲስ አበባ ለምንድነው የሚገሰግሱት? ቅድም ብያለሁ። አንጋሾቹ እኛ ነን ነው። ያላሰቡት ነገር ምንድነው? አንደኛ ወታደራዊ አቅማቸውን፣ ሁለተኛ የኢትዮጵያ ሕዝብ እነሱን የሚቀበል ፖለቲካል ግራውንድ የሌለ መሆኑን አልተረዱም። ይሄ መቼም በፖለቲካ ውስጥ እነዚህ ሰዎች ረጅም ጊዜ ቆይተዋል። ነገር ግን ድንጋይ ውሃ ውስጥ ስለኖረ ዋና አይማርም። ዩሲ ውሃ ውስጥ ስለኖረ ውሃ ምንድነው ዋና አይማርም። እነዚህ ሰዎች they don't care ስለ ኢትዮጵያ ፖለቲካ ምንድነው ኬር የሚያደርጉት ነገር የማነው ስሙ የዚህ የዕለት ገንዘባቸው ነው። ከዛ በኋላ ድንበሩ ክፍት ከሆነ በኋላ አርፎ ቢቀመጡስ? ጦርነቱን ከኢትዮጵያ ሰራዊት ጋር ቢያደርጉስ? አስመራ 36 ሮኬት ነው የተኮሱት 300 ኪሎ ሜትር በሚሄደው ባህር ዳርና ጎንደር እንደመቱት 36። ከዚህ በኋላስ የኤርትራ መንግስት ምን ያድርግ? ድንበር የሚጠብቅለት የለም። የወያኔ ሚሊሻ አይጠብቅ፣ እኛ ልንጠብቅ አንችል። እኛ ሀገራችንን መከላከል እንጂ ያኛውን ድንበር የመጠበቅ ጉዳይ ሁለተኛ ደረጃ ነው። ዴርፎር የኤርትራ መንግስት ራሱን ለመከላከል ገባ። ወያኔ በአፉ ና ግባ አላለውም። በሮኬቶቹ ጋበዘው፣ ገባ። ከገባ በኋላስ የኢትዮጵያ መንግስት የኤርትራ መንግስትን ጋብዞ ከኤርትራ መንግስት ጋር ወጋን የሚል ነገር በዓለም ላይ እንዲህ አይነት ስዕል እንዲፈጠር ጥረት አድርገዋል። የተወሰነ ደረጃ ይሄንን ስዕል ፈጥረዋል። የኢትዮጵያ ሰራዊት የነበረው በሙሉ ሰራዊቱ ዋንኛው 3/4ኛው ትግራይ ነው የነበረው። የራሱን ቋንቋ የሚናገር ለይቶ የሚመታው መጥቶ የቀረው ወደ ኤርትራ ተገልብጦ ድንበሩን ክፍት ካደረገ በኋላ የኤርትራ መንግስት እንደገና በሮኬት ከደበደበ በኋላ የኢትዮጵያ መንግስት ኤርትራን ጋበዘ የሚባለው ይሄ ለበጣ ነው። ይሄ የትግራይ ህዝብንም ሌላውንም ማህበረሰብ መናቅ ነው። የነሱን ውሸት መደበቅ ነው። በዚህ አጋጣሚ የኛ ሰራዊት ወደ ኤርትራ በሚገለበጥበት ጊዜ የኤርትራ መንግስት ተቀብሎ ራቁቱን ሄደ አልብሶ ወደዛ ሄደውን አብልቶ አጠጥቶ እዛ መንግስት መጥቶ እስኪያነጋግራቸው ድረስ ማቆየቱ ድሮም አመስግኛለሁ። አሁንም ያን ምስጋናዬን አላነሳም። ያን ጊዜ የተሰራው ነገር የሚያስመሰግናቸው ነው። ማንም ሰው አንድ ወቅት ላይ ያገኘው ምስጋና የዝንተ ዓለም ምስጋና አይደለም። አንድ ምስጋና በሌላ ምስጋና እየተደረበ የሚሄድ እንጂ በአንድ ምስጋና እድሜ ልክህን ሌባ ካልነበርክ የተሰረቀን ዕቃ ለተሰረቀበት ሰው ስትመልስ ያገኘው ምስጋና ሁል ጊዜ እንደዛ ማድረግ ነው። ነገር ግን አንድ ወቅት ላይ ሳይመች መልሰ በሌላ ጊዜ
ያንን ንብረት በሰረቅ ጊዜ ሌባ ስትባል እንደ እኔ እኮ ባለፈው ጊዜ መልሻለሁና ዛሬ እንደ ሌባ ትሉኛላችሁ አይባልም። ያ ምስጋና በሌላ ምስጋና መደረብ አለበትና ስለዚህ ወያኔ የኤርትራን ሰራዊት ትግራይ እንዲገባ የጋበዘው እነሱ ናቸው። ጋብዞ ግን የኢትዮጵያ ሰራዊት ነው ያስገባው የሚለውን ነገር እንደ ፕሮፓጋንዳ ተጠቅመውበታል። ይሄንን ቅድም ካልኩት ጋር ላያይዝላችሁ ጄኖሳይድ፣ ሬፕ፣ ጅምላ ግድያ መንግስት እስኪፈጽም ድረስ አትቆዩ፣ ራሳችሁ ፈጽማችሁ መንግስት ፈጸመ ብላችሁ ፕሮፓጋንዳ ስሩ ያለው ነገር እዚህም ላይ ይሰራል። ራሳቸው በሮኬት ደብድበው ካስገቡ በኋላ የኢትዮጵያ ሰራዊት ወይም የኢትዮጵያ መንግስት ኤርትራን አስገባ የሚል ነገር እንደ ፕሮፓጋንዳ ተጠቅሞበታል። ስለዚህ የራሳቸው ናቸው ያስገቡት።